ድረስ ያለው ጊዜ ነው። ወደ 60 በመቶ የሚሆኑ አሜሪካውያን የቤት ባለቤት የሆኑበት ዘመን የመጣው በዚህ ዘመን ነው። ሀብት በብዛት የተፈጠረበት ዘመን ሀብት መፈጠር ብቻ ሳይሆን ህብረተሰቡ ውስጥ ጥቅም የተገኘበት ጥቅም መጋራት የተጀመረበት ዘመን ነው ተብሎ የሚወሰደው እና ነገር ግን ይሄ ቅድም እንዳልኳችሁ ባለሀብቱ ገደብ የተጣለበት ዘመን ነው። እንደ ልብህ አትሆንም ካንተ ትርፍ እየተቀነሰ ዝቅተኛ ገቢ ላላቸው ሰዎች በልዩ ልዩ መልክ መደጎም አለበት የሚል አስተሳሰብ የሰፈነበት ዘመን ነው። በዚህ ምክንያት እንቅስቃሴው መገደቡን የተመለከተው ባለሀብት ይሄን አልወደደውም። መንግስት ጠንካራ መንግስት ነው ይሄን የሚያደርገኝ ጠንካራ መንግስት መኖሩ በግብር መልክ ከኔ ገንዘብ እየሰበሰበ ለደሃ ይሰጣል ይሄ መንግስት መዳከም አለበት የሚል ነገር ይጀምራል። ኒዮ ሊበራሊዝም የሚባለው የባለሀብቱ ፕሮጀክት ነው። የባለሀብቱ አዲስ ፕሮጀክት ነው። በሰባዎቹ መጨረሻ አካባቢ ተግባር ላይ መዋል የጀመረ ይሄ ፕሮጀክት ሲጀመር በዋነኛነት ያጠነጠነው ምን ላይ ነው? የደካማ መንግስት መኖር አለበት። ባለሀብትን የሚቆጣጠር መንግስት ፈጽሞ መፈቀድ የለበትም። ህብረተሰብ እንደ ህብረተሰብ ተደራጅቶ ባለሀብቱን ቼክ የሚያደርግበት የሚቆጣጠርበት ሁኔታ መኖር የለበትም። ስለዚህ የተደራጁ የሰራተኛ ማህበራት መፈራረስ አለባቸው። መንግስት የባለሀብት ተላላኪ እንጂ የዝቅተኛ ገቢ ያለውን ህብረተሰብ ጥቅም አስከባሪ ሊሆን አይገባውም። ደካማ መንግስት እኛ እንደፈለግን የምናሽከረክረው መንግስት መኖር አለበት የሚል ነገር ነው በአንድ በኩል። በሌላ በኩል ኒዮ ሊበራሊዝም ገበያ አክራሪነት የሚባለውን ነገር ይዞ ነው የመጣ። የገበያ አክራሪነት የሚባለው ነገር ገበያው ማይፈታው ችግር የለም፣ ባለሀብቱ ማይፈታው ችግር የለም። ስለዚህ ሁሉ ነገር ለገበያና ለባለሀብቱ መተው አለበት። ባለሀብቱ ማይፈታው ችግር ብዙ ነው፣ ገበያው ማይፈታው ችግር ብዙ ነው ይታወቃል። ገበያው ማይፈታው ችግር የሚባለው ነገር ለምሳሌ አንድ ነገር እናንሳ በምሳሌነት። አሁን የበለጸገው ህብረ ዓለም ሲበለጽግ የአየር ብክለት እያመጣ ነው የበለጸገው። ከሰል የኃይል ምንጭ አድርጎ እየተጠቀመ የኢንቫይሮንመንት እየበከለ ነው ዓለምን። አብዛኛው ባለሀብት የሆነው ኬሚካሎች ወደ ወንዞች እየጨመረ በጣም ትልልቆቹን የአውሮፓ ወንዞች እየበከለ እያበላሸ ነው ባለሀብት የሆነው። ማንም የትኛውም የአውሮፓ ህብረተሰብ ሲበለጽግ የአየር ብክለት የተፈጥሮ ብክለት ሳያመጣ አላደገም። በዚህ መንገድ ነው ያደገው። አሁን መንግስት ጠንካራ ሲሆን ይሄን ባለሀብት የአየር ብክለት ማስቀረት አለበት ይለዋል። መንግስት ደካማ ሲሆን ባለሀብቱን ቁጥጥር ማያደርግበት ሲሆን ባለሀብቱ ለማትረፍ ሲል የፈለገው አይነት ጉዳት ይድረስ በዓለም ላይ ማይጨነቅበት ሁኔታ ነው ያለው። ገበያ የሚባለው ነገር ለምሳሌ የአየር ብክለትን አያስቀርም፣ የወንዞች መበከልን አያስቀርም ገበያው። እንደዚህ አይነት በተፈጥሮና በሰው ልጆች ላይ ዘላቂ ጉዳት የሚያስከትል ነገር ሰርተህ መበልጸግ ይቻላል። ስለዚህ ገበያው ማይመልሳቸው ነገሮች አሉ፣ ባለሀብቱ ማይፈታቸው ችግሮች አሉ። እነዚህን ችግሮች ለመፍታት መንግስት ያስፈልጋል። ኒዮ ሊበራሊዝም የገበያ አክራሪ አስተሳሰብ በሚያስፋፋበት ጊዜ የሚሆነው ምንድነው? መንግስት እጁን ካስገባ ይቆጣጠረናል። ስለዚህ የትርፍ መጠናችን ይቀንሳል፣ እጁን ያንሳ። እንደፈለግን አበላሽተንም ቢሆን ትርፍ እናገኝ እንበልጽግ። ስለዚህ መንግስት እጁን ማንሳት አለበት፣ ገበያው ሁሉን ነገር መወሰን አለበት፣ ባለሀብቱ ሁሉን ነገር መወሰን አለበት የሚል አስተሳሰብ ነው። ስለዚህ ሊበራሊዝም በተወሰነ ደረጃ የመንግስትን ጣልቃ ገብነት ይቀበላል። በተወሰነ ደረጃ ኒዮ ሊበራሊዝም የሚባለው መንግስት መጥቶ ትርፍ እንዳናገኝ ተቆጣጠረን፣ ትርፋችን አጋራብን። ስለዚህ መንግስት የሚባል ነገር ወደ ደካማነት ደረጃ መውረድ አለበት። ይሄ ነው መርሁ።
አሁን እንደኛ በመሳሰሉ ሀገሮች ይሄንንም በተግባር አውሉት ይሉናል። እንደኛ ባሉ ሀገሮች ደግሞ በጣም ብዙ ችግሮች ናቸው። ባለሀብት ሁሉን ችግር ይፍታ አካል የትኛው ባለሀብት ነው? ኢትዮጵያ ውስጥ ባለሀብት የሚባል ነገር ለምሳሌ ከዛሬ ያለው ባለሀብት አብዛኛው 90% ከ10 አመት በፊት አልነበረም። 100% ደግሞ ከ20 አመት በፊት አልነበረም። 95 ምናምን በመቶ ኢትዮጵያ ባለሀብት የኢህአዴግ የፈጠራ ውጤት ነው። የሌለ ባለሀብት ችግር ይፈታላችኋል ብንባል እንዴት አድርጎ ሊፈታልን ይችላል? ባለሀብቱ የለም። ስለዚህ ባለሀብቱን አንጋጠን ስንጠብቅ የማይፈታ ችግር ይኖራል ማለት ነው። ለዚህ ነው መንግስት ባለሀብቱ ባልጠነከረበት ጊዜ ለህብረተሰብ አስፈላጊ የሆኑ ነገሮችን ለልማትና ለእድገት አስፈላጊ የሆኑ ነገሮችን መስራት አለበት። ስለዚህ መንግስት ጣልቃ ገብነት ያስፈልጋል የምንልበት ምክንያት ባለሀብቱ ባለመኖሩ ምክንያት ደካማ በመሆኑ ምክንያት ገና ታዳጊ በመሆኑ ምክንያት ብቻውን ማይመልሳቸው የህብረተሰብ ጥያቄዎች አሉ። እነዚህን በሙሉ ለመመለስ የሚቻለው ባለሀብቱ በሚችልበት ባለሀብቱ ይሰራል፣ ባለሀብቱ በማይችልበት መንግስት ጠቃሚ ነገሮችን መስራት አለበት የሚል አጠቃላይ አመለካከት ነው ያለው። ስለዚህ ኒዮሊበራሊዝም እና ሊበራሊዝም ባህሪያቸው ይሄ ነው። ሊበራሊዝም ትንሽ ሻል ይላል ከመንግስት ሚና አኳያ፣ ኒዮሊበራሊዝም የከፋ ነው። መንግስት ፈጽሞ ማየት የለብኝም ደካማ መንግስት መኖር አለበት የሚል ነገር ነው የሚያየው። የቅይጥ እነዚህ የኢኮኖሚ ፖሊሲ ናቸው ወይስ የፖለቲካ አስተሳሰብ የሚለው ሁለቱም ባህሪ ያላቸው ነገሮች ናቸው። ኒዮሊበራሊዝም የሚባለው አክራሪው አስተሳሰብ ነው። ስለዚህ አክራሪው ርዕዮት ነው ብለን ልንወስደው እንችላለን። ሊበራሊዝም የሚባለው ለዘብ ያለው ርዕዮት ነው። ስለዚህ የርዕዮት ገጽታም አላቸው። አንድ አይነት ርዕዮት ሆኖ ለባለሀብቱ ጥቅም የቆመ ርዕዮት ሆኖ በዚህ ርዕዮት ውስጥ አንዱ አክራሪ ነው፣ አንዱ ለዘብ ያለ ነው። በዛ መልክ ሊታይ የሚችልበት ሁኔታ ይኖራል።